እሺ መላ ኦርቶዶክሳውያን እንደውም የኤርትራ ኢትዮጵያውያን በዓለም ያላችሁ ክርስቲያን ሁሉ በዓለም ያላችሁ ኢትዮጵያውያንና ትውልደ ኢትዮጵያውያን እንግዲህ በዚህ ሰዓት የቆምንበት ቦታ ቆጵሮስ ተራራ ይባላል። ቆጵሮስ ማለት ብዙ ተአምራት ያሉበት ተራራ ነው። ጽዋው የተሰወረበት እንዲሁም ለ13 ቀን የጌታችን የመድኃኒታችን ኢየሱስ ክርስቶስ ግማደ መስቀል ያረፈበት ነው። አፄ ዘርዓ ያዕቆብ ይዘው መጥተው ያሳረፉበት ነው። ብዙ ገቢረ ተአምራት የተፈጸመበት ነው። የብዙ ሰው መክሊት የብዙ ሰው ጸጋ የተመለሰበት ቦታ ነው። ምክንያቱም ጽዋው የተሰወረበት ስለሆነ እዚች ጋር ዘንዶ እዛ ጋር የታረደበት አለ፣ እናሳያቸዋለን። ሶስቱን ዘሎ ሰባቴ 21 ሶስቴ ከዘለሉ በኋላ መጥተው እዚች ጋር ጋደም ሲሉ መክሊታቸው ሴጣን የደበቀባቸውን መክሊት የሚከፍትበት ቦታ ነውና ጸጋና እድሉን እንዲሁም እግዚአብሔር የሰጠውን ችሎታ አለ አይደለ እሱን የሚገልጽበት ቦታ ነው። ምክንያቱም የእውቀት መልአክ ስለሆነ አእምሯቸውን ያበራላቸዋል ማለት ነው። አእምሯቸውን ሲያበራላቸው ምን ይከሰታል? ሁሉን ነገር መስራት እንችላለን ማለት ነው። እና በብዛት በትምህርት ያሉ በስራ ያሉ እዚህ ጋር ትምህርት ያስቸገራቸው እዚህ ጋር ብዙ ነገር የተደረገላቸው አሉ። ከነዛ አንዱ ትልቁ ታምር የተደረገልኝ እኔ ነኝ ማለት ነው። እኔ እዚች ቤት ውስጥ ካያችሁ እዚች ቆርቆሮ ቤት ውስጥ ጋር ተኝቼ ነበር። ቅዱስ ዑራኤልና እመቤታችን በዚህ ቀጥታ ነው የመጡት። እዚች ጋር መጥተው በዚህ ጋር ሲመጡ በቀረቡኝ ቁጥር እንደ ኤሌክትሪክ እየነዘረኝ መጥቶ መጨረሻ ላይ ቀረቡኝና ልብሴን እንዳለ እያለ ልብሴ እንደዚህ ልብሴን ቅድድ አድርጎ እንደ ጭቃና እንደ ሊጥ ከፍቶት ውስጥ ያለውን እንደ ቀንድ አውጣ አይነት ነገሮችን አውጥቶ ጥሎ ከዛ እሱ ወደ ኋላ ልክ ትልቅ ባለስልጣን ሲመጣ እንዴት ነው መንገድ ይጠረግ የለ መንገድ ሰው ዞር ይለለ ልክ እንደዛ ሁሉ ዑራኤል ወደ ኋላ እየራቀ ሲመጣ ምን እኔ አይኔ ብቻ ነው ያለው የአኔስቲዣ የሚባል አለ አይደል የማደንዘዣ መርፌ ልክ እንደዛ ነበር ማየው ነበረው ማለት እና ቅዱስ ዑራኤል ወደ ኋላ መጥቶ እዚህ ጋር ዞር አለ ማለት ዞር ሲል እዚህ ጋር አንድ ሴት ፊቷን አዙራ እንትን አትክልት ነበር እዚህ ጋር ጥድ ይሁን ምን ይሁን አላውቅም በወቅቱ እያጠጣች ነበርና ኃይሌ ሚካኤል ምን እንደወጣልህ ታውቃለህ አለችኝ። ምን እንደወጣልህ ታውቃለህ አለች። እኔ እንኳን ልናገር ቀርቶ የማየውን በትግል ነበር። እዛ ዘመሰል መርዝ ነው የወጣልሽ መርዝ ነው ብላ ዞር ብላ ስታኝ እናታችን ናት ማለት ነው። ስለዚህ እኛ ኢትዮጵያውያን አቅም ኖሮን አይደለም እኔ ጻድቅ ሆኜ አይደለም ከሰው እንደኔ እስካሁን እግዚአብሔር የሚበድል ሰው ነኝ። ግን እኔ ቆሻሻው በደለኛው ትናንት ስዘፍን ሳስጨፍር የነበርኩ ሰው አሁን እንደዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ልኳቸው ነው የመጡት እንጂ እነሱ ያለሱ ፍቃድ አልመጡም። ስለዚህ እነሱ መጥተው እኔን አንደኛውን መጥፎውን ስንቱን ኃጢአት ውስጥ የከተትኩትን ሰው እንደዚህ መጥቶ ከባረኩኝ ወይም ኦፕራሲዮን አድርጎ በሽተኛውን ካወጡ በርትቶ የሚመጣ ደግሞ ሱባኤ ይዞ የሚመጣ የሚያስቀድስ ኪዳን የሚገባ ኦርቶዶክሳውያን ደግሞ ምን ያህል ስራ ይሰራሉ፣ ምን ያህል ከዚህ በላይ ነገር ይደረግላቸዋል እዚህ ቆጵሮስ ላይ ማለት ነው። እና እጅግ በጣም ተአምራዊ ነገር ሌላ የምነግራችሁ ነገር እዚች ጋር በምንተኛበት ረገድ ከሌሊት ጀምሮ የሚወርዱ ኮከቦች አሉ። በጣም ትላልቅ ኮከቦች፣ በጣም የሚያማምሩ ሰማያዊ፣ ፒንክ የተለያዩ ኮከቦች እዚህ ድረስ ይመጣሉ ይወርዳሉ። እና እኔም ብቻ አይደለሁም ባለቤቴንም እዛ ዘንዶ የተገደለበት ቦታ ባለቤቴም ጉድጓድ ውስጥ ከቷት ነው የፈወሳት ማለት ነው። ከጸጉሯ ላይ ከሰውነቷ ከእጇ ላይ እንደዚህ እየፋቀች ጸጉሯንም እንደዚህ ያወጣች ከጉድጓድ ውስጥ እዛ ካለ ጉድጓድ ውስጥ መዝሙዝ አወጣላት። ጎበዝ ተማሪ ነበረች። ሰይጣን ግን አይምሯን ይዞ ነበረ። ልክ ዘላ ያ ነገር ከተወገደላት በኋላ እንደ መጽሐፍ ነው የተገለጠላት ትምህርቶቿ ማለት ነው። እና እሱ ብቻ አይደለም እዚች ቆጵሮስ እዛች ሆኜ ነው ባለቤቴን ከ4 ዓመት በፊት ካየዋት በኋላ ቀበና ኪዳነ ምሕረት ጸበል ስቀዳ ከ4 ዓመት በኋላ መጣች ማለት ነው። እና እዚህ አገባዋት። ቀለበት ይታያቸዋል ያበራል መሰለኝ ፀሐይ ስላለ እና አግብቻለሁ። ይሄን ልላችሁ የፈለኩት ምንድነው ይሄ ሁሉ እዚች ቆጵሮስ ላይ የተደረገ ተአምር እዚህ ጋር መታያቸው እንደ እርግብ የዋህ የሆኑ አባቶችን ስላከበርኩ ነው ያን ሁሉ ነገር የመጣው። ስለዚህ እዚህ የተባረከ ምድር ላይ እባካችሁ ኑልን። ስትመጡ ግን ጨለማ እንዳይሆንባችሁ ስትመጡ መብራት ይዛችሁልን ነው። መብራት እንዴት ነው ይዛችሁልን የምትመጡት? ካለቻችሁ ኪሳችሁ በ14 እና በ15 ጥቅምት የገቢ ማሰባሰቢያ ስላለ ከዛች ከእጃችሁ ካለችው ብርሃን ቁጥብ እያረጋችሁ ስትሰጡ ትልቅ ብርሃን ይሆንልናል ለኛ ደግሞ። ስለዚህ በ14 እና በ15 የወደ አቢሲኒያ የገቢ ማሰባሰቢያ አለን። እዛች ጋር ድረሱልን። ለሁሉም ለተደረገ እንግዲህ ዑራኤል ያልባረከው መላእክት የለም፣ ያልደረሰለት የለም። የዑራኤል ወዳጆች የእመቤቴ ወዳጆች እኔን ወዴን ትርትር አድርገው እንደፈወሱ የእናንተ ችግራችሁንም ትርትር አድርገው ከወዳችሁ ያወጣላችሁ እላለሁ። ስለዚህ በ14 እና በ15 እንገናኛለን። እጃችሁ እንዳይያዝ በወጣት አባባል ምን ይባላል? ፍሬን ይባላል።
ፍሬናችሁን ለቀቅ አድርጋችሁ በ14 እና በ15 እንገናኛለን። ለቅዱስ ዑራኤል ነው ለብርሃኑ መላእክት ብርሃን እናስገባ ሚል ታይትል እንሰጥና በዛ እንሄዳለን ማለት ነው። እጅግ በጣም እናመሰግናለን።